ደሴ ገብቷል። ደሴ ገብቶ ደግሞ ገና መግባቱን ለአባቱ እንዲያየው ደስ እንዲለው ብለን የአባቱን ድምፅ ሲሰማ ገና አሁን ከማልቀስ አባራ። ገና አሁን ከማልቀስ አባራ እና የቢላል ልጅ ከአባቱ እናቱንም አጥቶ ከአባቱም እንዳይለይ የተቻላችሁን እገዛ አድርጋችሁ ቢላልና ልጁን አብራችሁ ብታገናኟቸው። ወላሂ ለአዚም ገና አሁን አቆመ ማልቀሱን። ወላሂ የሚሉት ያረኩን ለዛ ነው። እንደምንም ብላችሁ በቃ ቢላልን እንደምንም ወልታችሁ እንደምንም ማስተካከላችሁ በእናንተ ኃይል ነው ያለው። እስካሁንም አልሐምዱሊላህ ልጁን አሳክሞ በቃ አባትና ልጅ እንኳን አብረው ቢሆኑ ላለውኛ አባቴዋ እና እናገናኛቸው፣ እገዙትና ቢላልን በተቻላችሁ አቅም ወላሂ ለማንም ይደረጋል እላለሁኝ። እህታችሁ እንግዲህ አላህ ይገድፋችሁ፣ በእናንተ ኃይል ነው። አሁንም ቢሆን ግን በቃ አባትና ልጅ ይገናኙ። ወላሂ አመሰግናለሁ። ይህ ፍቅር አባትሽ ጋር ትሆኛለሽ። አትሞትማ። ዛሬ ልጇን ከፍ ስር ነበረች፣ ሞታለች እንጂ ይህንን የሚሉት እኮ ለእኛ እንድናወራ ስለፈለጉ እኮ ነው። ስለ ልጅቱ እንድናወራ ስለፈለጉ ነው። የመጣ ነው ሰው ልናም አይደለም። እሷ ልጁን አልፈልገውም ብላ ጥላለች። ያደረጋችሁትን አድርግ፣ ያደረግከውን አድርግ ብላለች። ኤምባሲ ድረስ ሂጅ እፈርምልሃለሁ ብላለች። ስለ እናት አናወራ። እኛ ማውራት ያለብን ሀቂቃ የእናትነት ስሜት ስላላቸው ሰዎች ነው እንጂ ወልደው ለሚጥሉ ሰዎች፣ ለስሜታቸው ለሚጋደሙ ሰዎች ስለ እነሱ አጀንዳ አድርገን አናወራ። ስለዚህ እናቱ ብላችሁ ለምትሉ እናቱ ልጁን አልፈልግም ብላለች። 4 ነጥብ። እንዳጠሩኝም ከጠራችሁኝም ምንድን ነው አንቄ ራሴን ምንድን ነው ይሄ እንዲህ አርጌ ራሴን አንቄ ሞታለሁ ራሴን አጠፋለሁ ብላ በቪዲዮ ፈታ ልካልኛለች። የውመን አያም ልጄ እንደዚህ ሆነ ልጄን እንዳረጉት ብላ ብትል ይሄንን ቪዲዮ አስቀምጫለሁ። ይሄው ልጇ እንኳ ወደ ኢትዮጵያ ሲሄድ ቻው አላለችውም ማለት ነው። ኦኬ። ስለዚህ እናት እንደሌለው ነው እኛ የምንቆጥረው። ሌሎች ሴቶች ግን ባፈቀራችሁ ቁጥር እናንተ ባለጌ ሴቶች፣ እናንተ ሱሳም ሴቶች እንደዚህ እያደረጋችሁ ልጆቻችሁን የምትጥሉት ይሄን የመሰለ ልጅ አልፈልግህም ይባላል። አፈር ድሜ በቁምሽ ተሰቃይና ይሄንን የመሰለ ልጅ አልፈልግም ይባላል። ስንቱ ልጅ ባጣበት፣ ስንቱ እናት መሆን በሚመኝበት ሰዓት እናት መሆን ያልቻልሽ አንቺ ትል። ስለዚህ እኔ ስለ እሷ ማውራት አልፈልግም። ይሄ ልጅ ያስፈልገዋል። ቢላል ወደ አገር መሄድ አለበት። ልጁ አባቱን ለይቶ አቋል። ድምፁን ሲሰማ እንዴት ተንከራተተ አይኑ በደንብ አድርጌ አይቻለሁኝ። ከሁላችንም የሚጠበቀውን ነገር ካደረግን ቢላል አገር ቢገባ ልጁን ይዞ እያሳከመ መኖር ይችላል። አንድ ነገር ልንገራችሁ። ቢላል ምንድን ነው የሚያስፈልገው? ቤት ነው። ቤት መከራየት አለበት። ከዛ ሕክምናውን አዲስ አበባ ክትትል ማድረግ አለበት። ልጁ ገና ሕፃን ነው። በሕፃንነቱ ከታከመ ይድናል፣ ይስተካከላል። እኔ በፍጹም ክፍለ ሀገር ሂዶ ታክሞ ይድናል ብዬ አልልም። አዲስ አበባ ሕክምናው አለ፣ አማራጭ አለ። የአመት የቤት ኪራይ ከፍለንለት የሚታከምበትን ነገር ካደረግንለት ልጁን 1-2 ዓመት አሳክሞ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የቴክኒና ቤተሰቦች እንደምናችሁ ደህና ናችሁ ወይ? ደህና ነኝ ያለ አልሐምዱሊላህ። መጥተናል። ሰላም ብያለሁ። ክርስቲያን ቤተሰቦች እንኳን ደህና መጣችሁ ወደ ሰኪና ቻናል። እንግዲህ ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ አዳዲስ መረጃ እንዲደርሳችሁ ዘንድ ሰብስክራይብ አድርጉ። ለቤቴን አሳድጉት። አንድ ቻናል ያለ ሰው ብቻ አይደለም፣ የበላው የዓለም በሙሉ ነው። ስለዚህ ሰብስክራይብ አድርጉኝ። እንግዲህ ዛሬ የመጣሁት በጣም አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድን ነው? አንድ እናት ማለት ምን ማለት ነው? አንድ ሰው ልጅ ከወለደ በኋላ እንዴት ልጅን አንፈልግም ወይም ልጇን ጥላ ሌላ ህይወት ትኖራለች የሚለውን ነው የምናየው። እንግዲህ አንድ እናት እቺም የብላል ሚስት ትሆናለች። ብላል አባትየው የልጅ አባት ነው፣ ብላል ይባላል የልጁ አባት።
እንግዲህ ሁላችንም ስደት ዓለም ላይ ብዙዎቻችን ልጅ ወልደን አግብተን ስራ እየሰራ ምንኖር እህቶቻችን አለ እና ለምን ነው አላህን ማክፈሩ? ላይፉ ላይ ሳትገቡ በፊት ማሰብ አለባችሁ። ምክንያቱም አንድ ሰው ትዳር ሲያደርግ ብዙ ነገር እንደሚገጥመው ያውቃል እና ለምን ህይወት እንዴት እንደሆነ ሳታውቁ ለምን ማትፈልጉት ህይወት ውስጥ ላይ ትገባላችሁ? ለምን ለልጆቻችሁ መከራ ታመጣላችሁ? ለምን አንድ ምንም ለማያቀዛን ገና ጡጦ ላልጠባ ልጅ ጥላ አላውቀውም አልፈልገውም ብላ ሌላ ህይወት ለመኖር ታቅዳለች? እናትነት በዚህ ልክ ነው? እናትነት ይሄ አይወክልም ማለት ነው። እቺ አረመኔ ሳትኖር የሞተች ስትኖር የሞተች እናት ናት። እስቲ እናት ማለት አንድ ልጅ ወልዶ እንዴት አላውቅም ይላል። እና ትላንት ቪዲዮን አይቼ በጣም ነው ያሳዘነኝ። አባት እንግዲህ ተንከራቶ በስደት ዓለም ላይ ተንከራቶ ልጁን ለማኖር ወይም ደግሞ ለማሳደግ እየተጣጣረ የኢትዮጵያን እጅ እርዳታ እንደሚፈልግ እየነገረ ነው ያለው። እንግዲህ የምትችሉ እንድትተባበሩትም ዘንድ ሼር ላይክ እያደረጋችሁ ተባበሩት ማለት ነው። እና እናት ማለት ከባድ ነው። እናት ስምን እንኳን እናት ብሎ ለመጥራት በጣም ከባድ ነው። እናትነት ብዙ ኃላፊነትን የያዘ የወከለ ነው። አንድ ሰው እንዴት ልጅን የመሰለ ከስጋው ከደሙ የወጣውን ልጅ እኔ አላቅም አልፈልገውም፣ ከፈለጋችሁ ራሴን ነው ማጠፋው፣ ወደ እኔ ብላችሁ እንዳታመጡት ልጁ ራሴን ነው ማጠፋው። እንዴት በዚህ ታከለ? ራስሽን ልታጠፊ ለምን ወለድሽ? ራስሽን ልታጠፊ ለምን ሌላ ህይወት ውስጥ ላይ ትገቢያለሽ? ጅምር ምን መስሎሽ ነበር? አብረሽ ስትተኝ፣ አብረሽ ስትኖሪ፣ አብረሽ እንትን ስትይ ልጅ እንደሚመጣ አታውቂም ነበር እንዴ? ደንቆሮ ነሽ እንዴ? በአሁኑ ሰዓት መቼም አንድ ህፃን ልጅ ደንቆሮ ሰው የለም። አንድ ሰው ትዳሬ ብሎ እስከገባ ድረስ መቼም ማያውቅ ሰው የለም። ይሄ ምን ይሉታል እስቲ ጋይስ? አንድ ሰው የወለደውን ልጅ እኔ አላውቅም አልፈልገውም እሱም ብላችሁ ካመጣችሁ እኔ ህይወቴን አጠፋለሁ እስክትል ደረጃ ነው። ቪዲዮውን አስቀምጥላችኋለሁ። ቪዲዮውን አይታችሁ ላይክ ሼር አድርጉ። ለብዙ እህቶቻችን ትምህርት ይሆናል። ምክንያቱም እንደዚህ አይነት አረመኔ እናት ምድራችን ላይ አላህ ያጥፋው። ለምን ለተወለደ ልጅ ሰቀቀን ነው የሚሆነው። ለተወለደው ልጅ መከራ ነው ይዛ እንትን የምትለው። እንግዲህ ልጅ እሱ ፈልጎ አይደለም የመጣው፣ አላህ ፈልጎ ወስኖ የተወለደ ልጅ እንዴት አልፈልግም ትያለሽ? ስንቱ ሊወልድ ፈልጎ ስንቱ ልጅ ፈልጎ ያጣለ። አንዳንድ እህቶቻችን አረመኔ ናችሁ። ሰው ሀገር ላይ ትመጡና ያልሆነ ትዳር ውስጥ ያልሆነ ግንኙነት ውስጥ ትገቡና ልጅ ስትወልዱ አንፈልግም። እንዴት ይባላል አንፈልግም? ህይወት እኮ ነው። እንዳንቺ ለመኖር ለመብላት፣ ለመጠጣት፣ ለማደግ የሚፈልግ ህይወት ነው። እንዴት አንቺ አልፈልግም ትያለሽ? ወለድሽው ምን አይነት እናት ብትሆኚ ነው? እና ከባድ ነው ወላሂ። እንደዚህ አይነት ነገር ባይኖር ወይም ባላየው የሚባል ነገር ነው። የሚያስጠላ ነገር ነው። ላይ በህይወታችሁ በጣም የሚያስጠላ ነገር ነው። እናት ማለት ሁሉን ያማከለች፣ ሳትበላ ልጇን የምታበላ፣ ሳትጠጣ ልጇን የምታጠጣ፣ ለራሷ ሳትለብስ ልጇን የምታለብስ እናት ማለት ስሙ ራሱ ከባድ ነው። አንቺ እናት ተብለሽ አትጠሪ። እንደው አዚዛ ተናግረዋለች። እዚህ ጋር ቪዲዮውን አስቀምጥላችኋለሁ እና አደራችሁን ልጆቹን ሰቀቀን ውስጥ አታስገቡ። ምክንያቱም ልጆች እነሱ ፈልገው አይደለም፣ እናንተ ፈልጋችሁ በገባችሁት ህይወት የተፈጠረውን ልጆች ለሰቀቀን አታቀቡ። ወይ አባት እንግዲህ ይህ ልጅ እንዴት ሆኖ እንደሚያሳድገው የሰውን ድጋፍ የኢትዮጵያኖችን ድጋፍ እየጠየቀ ነው። አስበሽዋል? አንድ ጡጦ ጠብቶ ያልጨረሰ ልጅ ገና በወራቶች ውስጥ የሚቆጠር ልጅ አልፈልገውም፣ ቢያንስ አመታት ውስጥ ላይ ቢገባ አልፈልገውም ብታሳድጉ ትንሽ ቢጠነከር ኦኬ። ግን 1 ወር 2 ወር 3 ወር የ3 ወር የ4 ወር ጡጦ ገና ጡጦ እያጠቡት አልፈልገውም እንጂ አንቺ አረመኔ ነሽ። አንቺ ለስሜትሽ የሉሽ። ለስሜታችሁ ብትኖሩ ሴቶችን አሰዳጆች ናቸው። እናንተ እናት አትሆኑ። ስንቱ ፈልጎ ያጣው ልጅ ሲሰጣችሁ አላህ የአላህን ጸጋ ሲሰጣችሁ፣ እናንተ ግን በህይወታችሁ ትቀልዳላችሁ። ነገ ቀን እቺን ዋጋ ታገኙታላችሁ። የሰራችሁትን የስራችሁን ዋጋ ታገኙታላችሁ። ስለዚህ ሼር አድርጉ፣ እውነት ሼር አድርጉ። ስንት ጨምላቆች አሉ ወልደው የሚገሉ ሌላ ግንኙነት ውስጥ ገብተው አልፈልግም የሚሉ ብዙ ልጆች ብዙ እህቶች አሉ። ወላሂ ብዙ እህቶች አሉ። በተለይ ሳውዲ አረቢያ፣ በተለይ ውጭ ሀገር ያላችሁ አረብ ሀገር ያላችሁ እህቶቻችን ሳትገቡ በፊት ተጠንቀቁ፣ አደራችሁ። ለምን
እናንተ ህይወት አንዴ ተበላሽቶ የዛ የተወለደውን ልጅ ህይወት ነው የምታበላሹ። ምክንያቱም ያለ እናት እንዴት ይሄ ልጅ ሊያድግ ይችላል? ግን ደግሞ ከእናት ያደገና ያለ እናት ያደገ ልጅ አንድ አይደለም። የእናቱን ጡት የጠባና የእናቱን ጡት ያልጠባ ልጅ አንድ አይደለም በምንም። ስለዚህ ጥንቃቄ አድርጉ። አንድን ነገር ከማድረጋችሁ በፊት አስቡ። ከወንድ ልጅ አብረሽ እስከተኛሽ ልጅ እንደሚመጣ ታውቂያለሽ። እያንዳንድሽ ይሄ ግልጽ ነው፣ ግልጽ አማርኛ ነው። ወላሂ እንዴት ይሄን ታረጋላችሁ? አንድ ፍሬ ህፃን ጡጦ እንኳን ጠግቦ ያልጠባ ልጅ እንደገና አልፈልግም። እና ጥንቃቄ አድርጉ አደራችሁን። ሼር አድርጉልኝ። ቤቱን ስትጀምሩ በላይክ ጀምሩ። እንግዲህ ለዛሬ ያለኝ መልዕክት ይሄን ይመስላል። ግንኙነት ውስጥ ስትገቡ ጥንቃቄ አድርጉ። ምን እንዳለ ምን እንደሚከተላችሁ ጠንቅቃችሁ ካወቃችሁ በኋላ ግንኙነት ውስጥ ብትገቡ ባይ ነኝ። ምክንያቱም የእናንተ ህይወት ተበላሽቶ የልጅን ህይወት እያበላሻችሁ ያላችሁት ማለት ነው። ያውም በሰው ሀገር። ይሄ ልጅ እንግዲህ ወደ ሀገር ሊገባ እንደገና ብር እየተሰበሰበለት ነው ያለው እና ምን አይነት ነገር ነው የምትሰሩት? ምን አይነት ህይወት ውስጥ ነው ያላችሁት? እንደ ጭንቅላታችሁ አያስቡም ወይ? ይሄን አንድ ፍሬ ልጅ ከአባቱ ጋር ጡቱን እንኳን ጨርሶ ያልጠባ አንድ ፍሬ የሶስት ወር የአራት ወር ልጅ አልፈልግም ትያለሽ እንዴ? አንቺ የእናት አረመኔ ነሽ። እናት አይደለሽ። እናት ማለት ልጇን ሳትበላ የምታበላ ሳትጠጣ የምታጠጣ ናት። አንቺ እናት ልትሆኚ ብቁ አይደለሽም። በእናትም ስም ልትጠሪ አታስፈልጊም ሲጀመርም ማለት ነው። አንቺ ሴት ልጅ አሰዳቢ ነሽ። ሴት ልጅ ብታሰድቢ ነሽ አንቺ እና ምን እንደቸገረሽ ወላሁ አለም። ምን እንደቸገረሽ ምን እንደጎደለሽ አላውቅም። ግን ደግሞ የቸገረሹ የጎደለሹ እያለ አንቺ ግን ለልጅሽ ዋጋ መክፈል ነበረብሽ። የራስሽን ስሜት ብቻ ነው ያስቀደምሽው። ልጅሽ ተወለደ፣ ሞታ፣ አልኖረ አልደነቀሽም። ስለዚህ እህቶች ያደራችሁ ሳትገቡ በፊት ጥንቃቄ አድርጉ። በጣም የሚያስጠላ ነገር ነው እየተሰማ ያለው። ግንኙነት ውስጥ ሳትገቡ ምን እንደሚከተላችሁ ብታውቁ ባይ ነኝ። አንድ ሰው የራሱንም ህይወት ያበላሻል፣ የልጆቹንም ህይወት ያበላሻል። እንግዲህ አንቺ የራስሽን ስሜት ነው የተከተልሽው። ልጅሽ ላይ ምን እንደሚደርስበት ምን እንደሚከተለው አንድ ፍሬ ልጅ ከአባት ጋር ጥለሽ፣ ስንቶቹ ከአባታቸው ጋር ከልጅ አባት ጋር የሚጋጩ አሉ። እኔ ልጅ እፈልጋለሁ ብለው የሚጋጩ ብዙዎች አሉ። በጣም ማደንቃቸው። የፈለገ ችግር ውስጥ ቢገቡ ልጄን እኔ ነኝ የማሳድገው ሰርቼ ያሳድገዋለሁ የሚሉ እናቶች አሉ። ጀግናዎች ማለት ነው። በአባት ፋንታ እኔ ያሳድገዋለሁ ብለው የሚጋጩ ሰዎች አሉ። የሚካሰሱ ሰዎች አሉ። እናንተ እነዛን ሴቶች አሰዳቢ ናችሁ። ለስሜታችሁ ይኖራችሁ። በየሀገሩ ከባድ ነው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቤቴ አዳዲስ መረጃ እንዲደርሳችሁ ቪዲዮን እስከ መጨረሻ ላይክ አድርጉ። በቀናነት ላይክ አድርጉ። አይከፈልበትም። አበረታቱኝ። ወደ ሀገር ገብቼ ትልቅ ነገር የመስራት ህልም አለኝ። አበረታቱኝ። የእናንተ ድጋፍ አሻለሁኝ። ነገም ሆነ ከነገ ወዲያም ይሄ ቻናል ለብዙ ህዝቦች ለዓለም ተደራሽ እንዲኖረው እፈልጋለሁኝ። ምክንያቱም ነገ ትልቅ ዓላማና ትልቅ ደረጃ ደርሶ እንዳየው እፈልጋለሁኝ። የእናንተን ድጋፍ እፈልጋለሁ። የእናንተን ድጋፍ የምፈልገው ደግሞ በገንዘብ ሳይሆን ቪዲዮውን እስከ መጨረሻ በማየት ላይክ፣ ሼር በማድረግ እንድትተባበሩ ዘንድ በትህትና እጠይቃለሁኝ። ለዛሬ የነበረኝ ቪዲዮ እዚህ ላይ ያቆማል። መልካም ቆይታ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።